ጀምራላ እሺ ውድ የተዋሕዶ ልጆች እንደምን አላችሁ? እቺ ያው እንደምታያት 02 ቀጠር ይባላል። ይህ ቀጠር ከ40,000 ብር ነው የፈጀው። አሁን ላይ ወደ 45,000 ገብቷል። ያው በሳምንት በሁለት ሳምንት አካባቢ እንዲሁም እንደምታዩት ደግሞ ይሄ 005 ነው። 66,000 ነበር ለመጀመሪያ ጊዜ አስደፍተ ነው የነበረው። አሁን ላይ ግን 75,000 ላይ ነው ደርሷል። አሁንም ያስደፋ ነው። ስለዚህ አሁንም ቀጣይ በጣም ስለሚጨምርብን ሁላችሁም ያላችሁን ተለግሳችሁልን አሁን ላይ እንዳይጨምርብን ገዝተን ማስ ስለምንችል ይህ ለብዙ ዘመናት ወይም ለብዙ ጊዜ መቆየት ስለሚችል ሁላችሁም እንድትተባበሩን ስንል በእግዚአብሔር ዘንድ እንጠይቃለን። እንዲሁም እንደምታዩት ያንኳ ያው መገጭ ላይ ያለን የኛ ሀብት ግን አሁን ላይ ጭቃው ምን ስለሆነ መንገዱ ትንሽ ከበድ ስላለ በዛ ምክንያት ነው እንትን ያልነው እና ስለዚህ ያው እንደምታዩት ይሄ አሸዋ 48,000 ላይ ነው አሁን ላይ የተደፋ። ሌላ ቦታ ለማስመጣት ብንሞክር እንኳን 60,000 ከ70,000 ብር በላይ ነው የጠየቁንና ስለዚህ ይሄን አይነት አሸዋ እያመጣን እያስደፋን ነው። መገጭም ይዋለን እንግዲህ ያው ጭቃውም ሲደርቅልን ለማስወጣት ሞክረናል። ሁላችሁም ያማችሁን እንድትለብሱ ስንል በእግዚአብሔር ስም እንጠይቃለንና ያው ይሄ ፋይኑ አሸዋም ጠጠር ማስደፍተናል። እንዲሁም እንደምታዩት ይቺ የውሃ ገንዳ መሰብሰቢያ ትባላለች። የካትመንት ኦፍ ዋተር ወይም ሰፈሮ ዋተር የውሃ መሰብሰቢያችን ወይም የውሃ ማጠራቀሚያ ለግንባታው የምትሆን እስከ 11,000 ብር በላይ ነው ግንባታው የጨረሰች። ስለዚህ ያው እቺ ጊዜያዊ የምንጠቀምባት የውሃ መሰብሰቢያችን ናት። እቺንም በዛው እያያችሁ ያው እንደምታዩት ቤተክርስቲያኑ ህንጻው ከዚህ ላይ ነው፣ ገና ግራውንድ ላይ ነው ያለው። ሰሞኑን የዛሬ ሳምንት አካባቢ መቅደሱ ፕላን ይሆናል። ከዛ መቅደሱ ላይ ነው ውጨኛውን በረንዳ እንደጨረስነ ከዛ በኋላ ወደ መቅደሱ ነው የምንገባው። ቆመቢሲ አለ። ይሄ ቆመቢሲ ነው። ሁለተኛው ቅድስት ይባላል። ከዛ በኋላ ቅኔ ማህሌቱ እና መቅደሱ ገና ይቀራል ማለት ነው። ቅኔ ማህሌት እና መቅደስ ገና ከዚህ በኋላ ፕላን ይሆናል ማለት ነው። ስለዚህ ይሄን ያያችሁ ሁላችሁም ለቤተክርስቲያን አስተዋጽኦ እንድታደርጉ ውድ የሶሻል ሚዲያ አባላት ተጠቃሚዎች በሙሉ ከሀገር ውስጥም ከሀገር ውጭም ያላችሁ ልጆች ይህን ግንባታው ይመስላል። ስለዚህ ድንጋይም እያስወጣን ነው፣ በራሷ ሀብትም እየተጠቀምነ ብዙ ነገሮችን ሁላችሁም የበኩላችሁን እንድታወጡ ሁላችሁም የበኩላችሁን እንድታበረኩ ስንል ቅድስት ቤተክርስቲያን መልእክቷን ታስተላልፋለች። የሰጣችሁ እግዚአብሔር ይስጥልን፣ እግዚአብሔር ይጠብቃችሁ፣ ኪዳነ ምሕረት ተጠብቃችሁ